መርሐባ ያ ሒልዊን በመጀመሪያ በጣም ይቅርታ ቪዲዮውን ልክ እንደዚህ ስለቀረጽኩት ፉል ስክሪን እንዲሆን በ16:9 ነበር መቅረጽ የነበረብኝ ረስቸው ነው። ግን ለምን አልፖስትላቸውም ሀራም ከሚቀመጥ ብዬ ነው። ዛሬ ቤት ውስጥ ዳቦ ቆሎ እንሰራለን። አረንጓዴ፣ ቢጫ፣ ቀይ ነበር የፈለግ ነው ግን አረንጓዴ ከለሩን አላገኘንም። ቢጫ፣ ቀይና ነጭ እንሰራለን ማለት ነው። በመጀመሪያ በውሃ ስኳርና ውሃ አድርጋችሁ በሁለት ብርጭቆ ታሟሙታላችሁ። ውሃው ቀዝቃዛ ነው መሆን ያለበት። ሌላ ምንም ነገር የምታደርጉት ነገር የለም። ዱቄቱን ትነፉታላችሁ። ከዛ ዝም ብላችሁ ማቡካት በደረቁ ትንሽ የውሃ ጠብ እያደረጋችሁ ልክ እንደዚህ በጣም ይቦካል። ይሄ አሁን ነጩ ነው። እጅ ነው የሚሰብረው። እኔ አይደለሁም ሲጀመር ያቦካሁት። እኔ ዳቦ ቆሎን ብቻ ነው እንጂ የቆረጥኩት። ስራውም አይዲያውም ሁሉም የኔ አልነበረም። ያው የቀረጻ ሱስ ነው። በደንብ ከታሸ በኋላ ኩፍ አይልም፣ አይቆይም። ወዲያው እንደታሸ ወዲያው ነው መዳመጥ ያለበት። ከቆየ ምን ይላል ነበር ያለችኝ? የሆነ ጥሩ አይደለም። ብቻ በብዛት አንዴ አይደለም ያቦካ ነው። የነጩን አብኩተን ነጩን ስንጨርስ ቀዩን ስንጨርስ ሌላ ከለሩን ነው እንጂ አንዴ አይቦካም። ተማም። ከዛ በኋላ ልክ እንደምትፈልጉት አይነት ትዳምጡታላችሁ። አንዳንድ ሰዎች አይዳምጡትም። እንደዚሁ ሊጡን በእጃቸው ውስድ አድርገው ክብ ክብ የሚሰሩ ሰዎችም አሉ። እኛ በመጀመሪያ ዳመጥ ነው። ከዳመጥ ነው በኋላ ሮል ማድረግ ጀመርን። አንዳንዶቻችን እየቆረጥን ነው። እኔም የጋይስ ዳቦ ቆሎ መቁረጥ አልችልም፣ በግድ አሳይተውኝ ነው። እና ነጩን ቆረጥን። ከጨረስን በኋላ ካሰጣ ነው በኋላ በሁለተኛ ቢጫውን ወይም ወደ ቀይ የሚወስደውን ነበር ያደረግነው። እዚህ ጋር የተጠቀምነው ልክ ነጩ ላይ የተጠቀምነው አላርለ ስኳሩን፣ ውሃውን፣ ጨውን ይሄን ብቻ ነው እንጂ ከለር የተጠቀምነው ራይስ ከለር የሚል አለ። ቆይ ፎቶውን እዚህ ጋር አስቀምጥላችኋለሁ። እሱን ትንጥዬ ጠብ እናደርግበታለን። ምንም አይነት ጣዕሙን አይቀየርባችሁም። ከዛ እሱም እንደ ቅድሙ ያው አንድ አይነት ነው ፕሮሰሱ። ሳልነግራችሁ ነጩን ከቆረጥ ነው በኋላ ሱፍራ ፈርሸን እንዳይያዝ በዱቄት ትንሽ አድርገን ፈርሸነዋል። ግዴታ መያያዝ የለበትም። ትንሽ ደረቅ ማለቅ ስላለበት መበታተን አለባቸው። ወይም ሰፊ ትሪ ላይ አድርጉ። እርግጠኛ አይደለሁም ረስቻለሁ፣ ግን እማስታውስ ይመስለኛል ኢትዮጵያ ዳቦ ቆሎ ከተቆላ በኋላ ፀሐይ ላይ ይሰጣል። ሳህያ ጋይስ እስኪ ኮሜንት ላይ ጻፉልኝ። እኔ ረስቻለሁ፣ ግን ይመስለኛል ትንሽ እንዳያያዝ ፀሐይ ላይ ይሰጣል ይመስለኛል። ሙህም እዚህ ጋር ነጩን አያችሁት ቆርጠን ጨረስን። ከዛ ቀዩ እሱንም ከጎና ሰጣ ነው። ቢጫውን ደግሞ መቁረጥ ጀምር። ይቺ ልጅ ያቦካችሁ ልጅ ነች። እጇን ምን ይመስላል? ከዛ ለመቁላት ነበር ያሰብነው። አንዳንድ ሰዎች ምን አሉ? በዘይት ነው የሚጠበሰው አሉ። አንዳንዶቹ ደግሞ አረኛ ሀገራችን በሰማ ምጣድ ነው የሚታመሰው ዳቦ ቆሎ አሉ። እኛ እንግዲህ የትኛውን ነው የምንሰማው? እኛ ውጭ ሀገር ነው ያለ ነው። በምጣድ ነው የሚታመሰው የሚለው ድምጽ ከፋለና በቃ በምጣድ ነው ያመስ ነው። ግን ዱቄቱን በጣም አብዝተ ነው ስለነበረ በወንፊት ነው የተነፋው። አይ ሙያ ሙያ ባለሙያ ወይም ቪዲዮ ታየዋለች። አይ ሙያ እሙህም ያ ሒልዊን ዱቄቱን በጣም ውጥት እስከሚል ድረስ በደንብ አራገፍ ነው። ከዛ በኋላ በቃ አሁን አያያዝም። አንድ ላይ ምናምን የምታደርጉት አያያዝም። ቀዩንም ልክ እንደዛው ቢጫውንም ልክ እንደዛው ከተደረገ በኋላ ቤት ውስጥ አለ የተባለው መጥበሻ በሙሉ ሁሉም ቦታ 2 ኩሽና ነበረን። ሁለቱንም ኩሽና ጥደን እሱ መቆላት ጀመረ ማለት ነው። እሳቱ በጣም ተቀንሶ 1 ሰዓት 2 ሰዓት ያክል ነው የተቆላው። በጣም ነው የሚያደክመው። አንዷ ልጅ በዘይት ይጠበስ ብላ ነበር። የሌት በጠበስ ነው ኖሮና በተገላገልን። እሙህም ያ ሒልዊን ምን አደከማችሁ? ነጩ ሲቆላ ትንሽ አረር ብሎ ነበረ። በምጣድ ወይም በወፍራም መጥበሻ ሳይሆን የተጠበሰው ያው አላርላ ዝም ብሎ ነው እና ትንሽ ቃ ብሏል። በጣም ረጅም ሰዓት ነው የፈጀው። በጣም ብረው ሁለተኛ ዳቦ ቆሎ አልሰራውም፣ ግን ያው ስላገዝኩኝ ሁለተኛ አልሰራም። እና ደግሞ ተቆልቶ ካለቀ በኋላ ምን እንዳጋጠምን ታውቃላችሁ? እኔ ዱቄት ስላበዛንበት ይሆን አላውቅም፣ ቡል ነው ያለው። በጣም ከለሩ አያምርም ጭራሽ። የዳቦ ቆሎ ከለር የለውም። እና እኔ ምን አይዲያ መጣልኝ፣ ለምን ትንሽ የዘይት ጠብ እያደረግን አይታሽም? እንደውም እኔ በቅቤ እንሸው ነበር ያልኳቸው። አይሆንም ብለውኝ ከዛ በዘይት ትንሽ እጄ ላይ ልክ እንደዚህ እንደምታዩት ትንጥዬ ካረረኩኝ በኋላ በትኩሱ እንደወጣ በደንብ አሻውት። እጄን ሁሉ በጣም እያቃጠለኝ ነው ሳሽ የነበረው። ግን በቃ ግዴታ ዳቦ ቆሎ መምሰል አለበት። የሆነ ወዝ ምናምን ለምንድን ነው? እንዴት ነው የሀገሩ ሲሆን ወዝ ያለው? እኛ ምን አጥፍተን ነው? እስኪ ባለሙያዎች ኮሜንት ላይ ጻፉ። ለምንድን ነው ወዝ ያልኖረው? ለምንድን ነው ወዝ ያጣው? በነገራችን ላይ ደግሞ አንድ ቪዲዮ አይቼ ነበር ቲክቶክ ላይ። የሆነች ልጅ ዳቦ ቆሎ በዘይት ስትጠብስ አይቻለሁ። እንደዚህ አይነት ዳቦ ቆሎ በህይወት ቀምሼም አይቼም አላቅም። ሲጨመር በዘይት ሲጠበስ ግን ለመሞከር እፈልጋለሁ።
እናንተ እንደዚህ አይነት በዘይት የተጠበሰ ዳቦ ቆሎ የምትሰሩ አይነት ሰዎች ካላችሁ አሪፍ ከሆነ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እሰራላችኋለሁ። እማሚ ሀይሉን እዚህ ጋር ሁሉም በየሳህኑ እንዳልኳችሁ በዘይት ከታሸ በኋላ ሁሉንም አንድ ላይ ተደፋ። ሁሉንም አንድ ላይ አደባለኩት። ሹፉ ይህን ያክል ሰዓት ለፍተን ምናምን ነገር መጨረሻ ላይ ድብልቅ ደስ አይለን ስሜት ማደባለቅ። እምህም ሻህኪልኩም ምን ልበላችሁ ሌላ የዩቲዩብ ቪዲዮ ችግሩ ወሬ ይጠፋብኛል። ይሄን ዳቦ ቆሎ የቆረጠችው ልጅ ለወንድሟ ነበር የቆረጠችው እና ወንድሟ እሷ ካለችበት ሀገር ወደ ሌላ ሀገር ሊሄድ ሲል ልክ እንደ ኢትዮጵያ ዳቦ ቆሎ ቆርጣ ምናምን የአረብ ሀገር ነው ያለ ነው እንደምታውቁት፣ ግን እንደዚህ ቆርጣ ምናምን ላከችው። ከዛ ምን ትዝ እንዳለኝ ታውቃላችሁ ያ ጋይስ? እኔ ካለሁበት ሀገር ወደ ሌላ ቦታ ሲሄድ እንኳን ዳቦ ቆሎ ላስብ እንኳን ልቆርጥ ኧረ እኔ ምንም ሁላ አልመሰለኝም። እና እንደዚህ አስባ በመስራቷ ገርሞኛል አይነት ነገር ነው። ወሬ ስላጣው ነው የነገርኳችሁ እንጂ የሚወራ ሆኖ አይደለም። እሙህም አደባለኩት። እንዴ ቆይ እስኪ ላሳልፈው ነገር አያልቅም። ይሄ እዚህ ጋር የምታዩት በነጋታው ነው ለማሸግ ነበረ። እኔ ነኝ የማሽገው፣ አንድ ሰው እንዳይነካ ምናምን ብያቸው ነው እንጂ እነሱ ሊያሽጉት ነበረ። በጣም ነው የሚጣፍጠው፣ ኩርሽም ይላል ምናምን። ወላይ ትክክለኛ ዳቦ ቆሎ ነው። በጣም ወደነዋል የምር። ከዛ ትንንሽዬ ፌስታ ኪስ ውስጥ ነበር መሆን የነበረበት። ትንንሽ ኪስ አተን በትልልቅ ኪስ ነው እኔ ነኝ ያደረኩባት። እሙህም ሻማ ነበረ፣ በሻማ ነው ያሸግ ነው። በነገራችን ላይ ሼኤን ላይ የራሱ ማሸግ ያለው በጣም ርካሽ 3 ብር ነው 4 ብር። እንደዚህ አይነት ነገር የምትፈልጉ ከሆነ ሼኤን ላይ ኦርደር አድርጉ። እና ደግሞ ሌላ አንድ ጓደኛ የመንዳሽ ታውቃላችሁ፣ እኔ ዳቦ ቆሎ እየቆረጥኩኝ ለሱቆች ማስረከብ ፈልጋለሁ አለች። ሪያድ ነው ያለችው እና ይሄን ስራ ብትሰራ ኦርደር ታዟት አላችሁ። አንደኛ፣ ሁለተኛ ነገር ደግሞ ያዋጣል። ካዋጣና ኦርደር የምታዟት ከሆነ ቁጥሯን አስቀምጥላችኋለሁ እዚህ ጋር እንደ ግፋት። እንደዚህ ሲታይ በጣም ማአት የሚወጣ ነበር የመሰለኝ፣ ግን ሁለት ኪሎ ይሆናል 2 ኪሎ ምናምን እንደዛ 1 ኪሎ ከምናምን ቢሆን ነው የወጣው። እና በቃ ሁሉንም ስጩ ምናምን እያልኳት እህቱ እዚህ ጋር ኧረ እባክሽ ቀንሺ ያስቀሪ እዚህ ለቤት ምናምን እያለችኝ ያው እቺ ትበቃለች ብዬ በሳህን ሰጠዋት። እማሚ ሀይሉን የዛሬው ቪዲዮ ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በድጋሚ በጣም ይቅርታ አቀራረጹ አሪፍ ስላላደለ በሚቀጥለው በእናንተ ምርጫ በቆንጆ የምግብ አሰራር ተመልሼ እስከመጣ ድረስ ሁላችሁም ሰብስክራይብ እያደረጋችሁ ማየት የምትፈልጉትን የምግብ አይነት በሙሉ ኮሜንት ላይ ጻፉልኝ። በሌላ እናንተ በምትወዱት ቪዲዮ ተመልሼ እስከመጣ ድረስ ባያ ሀይሉን